ሰውላ ተገፏል። ማረግም አይወድልሽ። እንግዲህ ከማንም ጋር እንደፈለግሽ ትሆኚ እንደሆነ ነው እንጂ ጋሽን ድጋሚ አታገኘው። እድሜ ልኳን ከእህቷ አንዲት የመኝታ ክፍል የምንጠብቀው ኤፍራታ አሁን ላይ ደግሞ ሰልችታለች። ይህንን ባዶ ተስፋ ሰልችታ ተስፋ ቆርጣለች። ማህሌት ባይሆን እንኳን ጥሩ ነገር እንኳን ባይሳካልሽ እስኪ እንደዚህ መጥፎን እንኳን አሳይን፣ ቢያንስ እስር ቤትን አየሁት እድሜ ላንቺ በማለት እንግዲህ መሰላቸቷን አሳውቃታለች። ኤፍራታ ይህ ሰውዬ ለመሆኑ ጤናማ ነው ወይ? እንደዛ ብሎ እንኳን እንደዛ ፈንክተው እንደዚህ ደረጃ መራመድ አቅቶት ነገር ግን እሷን ፈለገ ነው። ለማንኛውም እኛንም እንደሷ ከማድረጉ በፊት አሁን ያዘዘን ነገር ማድረግ አለብን። ማህሌትም አሁን እነዛን ሰዎች መደወል አለብን፣ ማግኘት። እነዛ ሰዎች እኮ ማንም ፈልጎ ማንም ጠፍቶ እና ማንም ፈልጎ የማያገኛቸውን የሚያገኙ ኃይለኛ ሰዎች ናቸው። ስለዚህ የትም ቢገባ አያመልጣቸውም። እናም እናስረክበዋለን፣ እኛም እንከብራለን። አንድ የመኝታ ክፍል እሰጥሻለሁ፣ ለእኔም ቤት ይገዛልኛል በስሜ እያለች አሁንም ባዶ ተስፋ አሁን እደውልላችኋለሁ። ቢያንስ ብሩክ የልጁ መቃብር ላይ ቆሞ እያለቀሰ እንኳን ባላየው ብሩክ ሲመለስ የሞገስ መቃብር ላይ ቆሞ እያለቀሰ እንደማየው ሙሉ እምነት አለኝ። እንግዲህ ሞገስን ወስደን ለዝና እናስረክበዋለን። ዝና ደግሞ ይገለዋል። ማህሌት እንግዲህ እርግጠኛ ናት ሞገስን ወስዳ ለዝና እንደምታስረክበው። ለዝና ካስረከብኩት ደግሞ ያኔ በነፃነት እኖራለሁ፣ ህይወቴን መምራት እችላለሁ። ሞገስን ይገለዋል እና ደግሞ ይህንን እያለች ስትበጠረቅ ኤፍራታ ደግሞ ታውቂያለሽ፣ አንቺ የያሽው ነገር አይበረክትም፣ ምንም እንደማይሳካልሽ እየተሰማኝ ነው። እኔ አሁን የምፈራው ነገር ቢኖር ብሩክ ልጁ ድናለት እሱ ደግሞ ቅድስትን አግብቶ ሰርግ ላይ እንዳያቆመን ነው የምፈራው ስትላት፣ እኔ ሞቼ ነው ቆሜ እያለው ብሩክ ቅድስትን የሚያገባው እኔ እኮ ያኔ በህይወት የለውም ማለት ነው። ኤፍራታ ማህሌትን ብዙ አታረጋግጪ፣ ብዙ እርግጠኛ ሆነሽ አታውሪ፣ እንደዚህ እየፎከርሽ ነው ብሩክም ልጁን ይዞ ከሀገር የወጣው። እናም ማህሌትም ይህንን እኮ ያደረገው ሞገስ ነው፣ ሞገስን ደግሞ ዋጋ አስከፍለዋለሁ እያለች ሞገስ ላይ የዶለተችበት ነው። ሞገስ ነው ልጅቱን ከሀገር እንድትወጣ ያደረጋት። የእርቃን ቪዲዮም ለለቀቀብኝ ብዙ ዋጋ አስከፍለዋለሁ። ሞገስ ነፍሱ በእጄ ናት። ሉላ ለሞገስ ይቅርታ አድርጋለት ያለችበትን ቦታ ነግረው ሞገስና ሉላ ተገናኝተዋል። ሞገስም ሉላዬ ይቅርታ አድርገሽልኛል፣ ሉላም እንግዲህ እርግጠኛ ነህ ወይ ይህንን ቦታ ማንም አያውቀውም አይወስደኝም ወይ እያለች ሞገስን ትጠይቀዋለች። ሞገስ ደግሞ ለሉላ እርግጠኛ ነኝ ማንም አያውቀውም፣ ይህንን ቦታ ከኔ ውጭ ማንም አያውቀውም፣ እኔ ከዚህ በኋላ ሞቼ ነው በህይወት እያለው እኔ ወስጄ እሱ የሚወስድሽ ከሱ እጅ የምትገቢው፣ እኔ በህይወት እያለው አትሄጅም ሲላት፣ እሷም እንግዲህ አንተ ከሞት ግን እሞታለሁ፣ ይህንን ሀገር ለቀን መውጣት አለብን፣ እየቀረዝና አይለቀንም፣ ከዝና እጅ ማምለጥ አንችልም። ሉላ እድሜ ልኬን በሰቀቀ መኖሬ ሰለችኝ፣ አንተ ጋር በነፃነት መኖር እፈልጋለሁ፣ ማንም የማያውቅና አለም ሄደን እኔ ከአንተ ጋር መኖር ብቻ ነው የምፈልገው፣ እንደው አንድ ቀንም እንኳን ብትሆን ያለችን በህይወት ለመኖር ከአንተ ጋር ማሳለፍ ነው የምፈልገው ያለች በስስት ትነግረዋለች። ሞገስም አይዞሽ ሉላዬ ከዚህ በኋላ አብርሽ ነኝ፣ እኔ እኮ አሳልፌ አልሰጠውሽም፣ የተፈጠረውን ነገር በጓደኛው በኩል ይነግራታል። ልጁም የሄደችው በዛ ምክንያት ነው። እናም ደግሞ ከዚህ በኋላ ፈርቼም አይቼዋለሁ፣ አጥቼም አይቼዋለሁ፣ ስለዚህ ከዚህ በኋላ አትፍሪ፣ ምንም የሚያስፈራ ነገር የለም እያለ ዳጣ ቅድስት ወጥ ስትሰራ፣ ቅድስቴ እስኪ እባክሽን እንደ ሴቶች መሆን እፈልጋለሁ፣ ሙያ አስተምሬን ትላታለች። እናቴና ቤተሰቦችን ሳገኛቸው ቤተሰቦቼ ፊት ጎደሎ መሆን አልፈልግም። ቅድስት ደግሞ እናትሽ ታስተምርሻለች። ዳጣም እኔ ከእናቴ መማር አልፈልግም አስበሽዋል ትላለች። እንግዲህ እሷ ሙሉ ሆና ማግኘት ነው የምትፈልገው ቤተሰቦቿን ከምንም አይነት ጎደሎ የጠራች መሆን። ቅድስትም ደግሞ አስበሽዋል እናትሽ እንዴት እያደረገች እንደምታስተምርሽ፣ አሳፈርሽኝ አንቺ ባለጌ እያለች በነጠላ ጫማ እየጠፈጠፈች ታስተምርሻለች። እንግዲህ እንደዛ ነው ስትላት፣ ዳጣም ወደፊት በሚፈጠረው ትዝታና ያሳለፈችውን ክፉ ቀናቶች እያሰበች እያለቀሰች ቅድስትን አስደንግጣታለች። እንደዚህ ሆደ ቡቡ አልመሰለቻትም ነበረ። ዳጣ ስትጫወት ስትስቅ ጠንካራና ሳቂታ እንደሆነ
እንደሆነች ነው የምናውቀው። ነገር ግን ደግሞ ከሷ ፊት አሁን ስቅስቅ ብላ ስታለቅስ ግርም ብሏታል ቅድስት። እንዴት እንደዚህ ወደ ቡቡ ትሆኛለሽ? በጣም ይቅርታ፣ እኔ እኮ ለቀልድ ነበር፣ ለጨዋታ ነበር። ለሰከንድ እንኳን ፈገግ የማትለው ሉላ ከሞገስ ጋር ሆና ፈገግ ብላለች። ትስቃለች፣ ትጫወታለች። ታውቃለህ ሞገስ፣ ይህንን ፈገግታ ያገኘሁት ከአንተ ጋር ስለሆንኩ ነው። ፈገግታ ያለኝ ፈገግታ ያለው ሰላም ያለው ደስታ ያለው ባንተ ነው እያለች እንግዲህ በሞገስ እንደምትኮራበት ትነግረዋለች። አይዞሽ ከዚህ በኋላ በቃ ሉላ ሞገስ ከዚህ ሀገር ካልወጣን ዝና በጭራሽ ሊተውን አይችልም። ስለዚህ እንውጣ ከዚህ ሀገር። ሞገስም ደግሞ ግሩም ነው፣ ግን ምን አለበት ቢተውንና እንደዚህ በደስታ አብረን ብንኖር። ከሱም ጋር ሆነሽ ደስተኛ እንዳልሆንሽ እሱም ደስተኛ እንዳልሆነ ያውቀዋል። ምን አለበት ቢተውን። እናም ደግሞ ምን አለበት ፈጣሪ ከነዚህ ሰዎች ጋር በአንድ ዘመን ባይፈጥረን እያለ ሉላ ከዚህ ሀገር ካልወጣን መኖር አንችልም፣ ስለዚህ እንውጣ ትለዋለች። ለሱ ፈተና አጠንክሮኛል፣ ጠንካራ ሴት ነኝ ትለዋለች። አታማር እያለች ትመክረዋለች። እሱም ታውቂያለሽ ሉላዬ፣ አሁን ከዚህ ሀገር መውጣት አንችልም፣ ገንዘብ የለኝም ማለት ገንዘቤን አሳግዳብኛለች እያለ ስላለፈው ነገር ይነግራታል። እሷም ደግ ሆነ፣ ባለፈ ነገር አትጸጸት፣ ገንዘብ እኮ ይሄዳል ይመጣል፣ ዋናው እኛ ደህና መሆናችን ነው። እኛ ጤናማ ከሆነ ደህና ከሆንን ሰርተን ማግኘት እንችላለን እያለች ወደኋላ ያለውን ነገር እናም ደግሞ በማይሆን ተስፋ የሚጸጸተውን እና ባለፈ ነገር የሚጸጸተው ሞገስን ያ ነገር ያለፈው ነገር እንኳንም ጠፋ፣ ጦስህን ይውሰድልህ እያለች እንግዲህ ጠንካራ ሰው እንዲሆን አሁንም ትመክረዋለች። ያለፈው ነገርና የጠፋው ነገር ያንተ ባይሆን ነው፣ ያንተ ባልሆነ ነገር ደግሞ ምናልባት ቢመጣ ራሱ አጥፊ ስለሚሆን አትጸጸት። ዝና አሁንም እነዚህን ሰዎች እጁ ላይ ሳያስገባ ማደር መዋል አልቻለም። በመጨረሻም ደግሞ አሁን አንድ ሰይጣናዊ ሀሳብ ያመጣል። ለአንድ ወዳጁ ከረጅም ሰዓት በፊት ከረጅም ጊዜ በፊት ለተደዋወለበት ሰው በመደወል አንድ ውለታ እንድትውልልኝ እፈልጋለሁ ወዳጄ ይለዋል። እሱም የፈለግከውን አደርግልሃለሁ ወዳጄ ነህ፣ ምንም ችግር የለውም ይለዋል። ዝናም የሚፈልገውን ነገር ሲነግረው በመጨረሻ ሰዓት የተደዋወሉ ሰዎችን እንድትነግረኝ ፈልጌ ነበር ሲለውም እሱም ደግሞ ይህንን ማድረግ አልችልም፣ ምንም ነገር ላደርግልህ እችላለሁ፣ ነገር ግን የተደዋወሉ ሰዎችን መረጃ መስጠት ሙያዬ አይፈቅድልኝም፣ አልችልም ቢለውም እባክህን እኔ ሰዎችን ዝቅ ብዬ መለማመጥና መለመን አልወድም፣ እባክህን ይህንን ግን እያለ ይለምነዋል። ይህን እንድታደርግልኝ አንተን ብቻ ለመጀመሪያ ጊዜ ልለምነው፣ እባክህን ተባበረኝ፣ እሱም የማይቻል ነገር ነው ቢለውም እኔ እኮ ለወንጀል አይደለም፣ ይሄ ወንጀል አይደለም፣ ይሄ ባለቤቴ ታግታብኝ እሷን ነፃ ለማውጣት ነው በማለት ከሰውየው ጋር በመዋሸት እንግዲህ ሉላ የተደዋወለችበትን ስልክ በማጣራት እነሱ ያሉበትን ሎኬሽን አጣርቶ ይዟል ማለት ነው። ቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ